ለመጨረሻ ጊዜ አንድ ጥያቄ ልጠይቃለሁ። ሶሊያናን የቀረብካት በሄርሜላና በአብርሃም ጉዳይ ነው ወይስ ፈልገህ ነው ሶሊያናን ልትቀርባት የቻልከው? ሶሊያናን የቀረብኳት በሄርሜላና በአብርሽ ጉዳይ አይደለም፣ እኔ ራሴ ፈልጌ ነው። አንተ ፈልገህ አድርገህ ከሆነ እኔ እዚህ ጋር ምንድን ነኝ አቤል? ቢያንስ ሻይኒን እያየህ አውራኝ አቤል። ምንድን ነው የተፈጠረው ነገር? ማርቲ በቃ አሁን እሱን ማወራበት ታይም አይደለም። በቃ ሶሊያናን ፈልጌ ነው ያወራኋትም ያገኘኋትም አልኩሽ። በሄርሜላ ጉዳይና በአብርሃም ጉዳይ ስላደረግከው ነገር በጣም አመሰግናለሁ አቤል። ግን ደግሞ እኔ ከኔ በላይ ሶሊያናን ታስፈልጣታለህ ብዬ አስቤም አላውቅም ነበር። ምክንያቱም አቤል በከፋ ጊዜ ባዘንክ ጊዜ ከጎን ሰው በሚያስፈልግ ጊዜ አብሬክ ነበርኩኝ። ያ ሁላ ነገር ረስተከው ነው አቤል ዛሬ ላይ ሶሊያናን የመረጥከው? እኔ ህይወቴን በጣም ነው ያበላሸው አቤል። በጣም አምኜ ነበር፣ በአንተ ተስፋ አድርጌ ነበር። አንተ እንደዚህ አይነት ነገር ታደርጋለህ ብዬ አስቤም አላውቅም ነበር። ለአንተ ብዙ ነገር ነበር የምሆንልህ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ትንሽ በራሴ ጉዳይ ነው ወደ እናንተ የመጣሁት። ታውቃላችሁ ከአቤል ጋር ያለኝን ግንኙነት አሁን ላይ እኔና አቤል ደህና አይደለንም፣ እያወራን አይደለም፣ እየተገናኘን አይደለም። ትላንትና በእርግጥ በአብርሃም ጉዳይ ከሚኪያስ ጋር ሆነን ተገናኝተናል። አትሊስት ትላንትና ሲደውል እኔ ጋር ደውሎ አይደለም የተገናኘ ነው፣ ሚኪያስ ጋር ነበር የደወለለት። ሚኪያስ ጋር ደውሎ ነው አንተንም ማርቲንም እፈልጋታለሁ ብሎ የተገናኘ ነው። ሌላ ጊዜ እኔንም ሚኪንም ማግኘት ሲፈልግ እኔ ጋር ደውሎ ነበር የምንገናኘው። ዛሬ ግን ሚኪያስ ጋር የደወለለት እንደገና አብረን ቆመን ራሱ ጭራሽ እያወራኝ አልነበረም። ብቻ ብዙ ደስ የማይል ነገሮች አሉ። እኔ መጀመሪያ ወደ ሶሊ ሲሄድ ሶሊያናን ሲያገኛት ከሶሊያና ጋር አብረው ሲሆኑ የመሰለኝ በሩታና በኤፍሬም ጉዳይ ያለን ነገር መረጃ ለመሰብሰብ የሆነ መረጃ አግኝቶ እህታችንን ነፃ የሚያወጣ እኛንም ሁላችንም ከተጠያቂነት ነፃ የሚያወጣ ብዙ አይነት መረጃ የሚያገኝና መረጃ የሚያመጣ ነበር የመሰለኝ። ግን አሁን ላይ በጣም እየተጠራጠርኩ ነው አቤል። እንደዛ ይመሰለኝ አይደለም። እሷ ጋር የሄደው እውነት ፈልጓት ነው? እሷ ጋር ጊዜ ለማሳለፍ ፈልጎ ነው ወይስ ይሄን እንዳልኳችሁ መረጃውን ለማግኘት ፈልጎ ነው የሚል ሁለት አይነት ጥያቄ ውስጥ ነው እየገባው ያለሁት። በጣም የሚያስደብር ደስ የማይል ነገር ነው እየተፈጠረ ያለው። እኔ ብዙ ነገር ከአቤል ጠብቅ ነበር። ደስ ብሎኛል ሄርሜላ ጎን መሆኑ ከምንም በላይ ትልቅ ነገር ነው። ከኔም በላይ እኔ ሄርሜላ ጎን እንዲሆን ነው የምፈልገው። ሄርሜላን እንዲተዋት ወይም ሄርሜላን ብቻዋን እንድትቀር አልፈልግም። እሱም ትልቅ ነገር ነው። ሁላችሁም ደስተኛ ነበራችሁ። አቤል መጀመሪያውኑ እህታችንን እንደማትከዳት እናቅ ነበርና ሁሉም ሰው እንደዚህ ነው እያለ ያለው። ግን ደግሞ እሺ ሰላም ይሁን፣ ዋና እህቴ ደህና መሆኗ ነው። ከሷ ጎን እሱን የመሰለ ጠንካራ ሰው መኖሩ ትልቅ ነገር ነው። እኔ ግን ያወራነውና የሆነው ቡታጀራም ሄጄ ደግሞ የሆነው ነገር ጭራሽ አይመሳሰልም። ወይስ ድጋሚ አሁንም ሄርሜላ ጋር መጥቶ ሊቀየር ይችላል ወይ የሚል ነገር በጣም አይምሮ ጥርጣሬ አለ። ምክንያቱም እኔን ያወቀኝ እውነት ለመናገር በቅርቡ ነው። ግን የሰው ልጅ በጊዜ አይተመንም። ሶሊያናን ረጅም ጊዜ ስላወቃት ወይም ማርታን ባጭር ጊዜ ስላወቃት ምናምን አይደለም። ዋና የሰው ልጅ መፈላለግ፣ መዋደድ፣ እርስ በራስ መተባበር ነበረ። እኔ ደግሞ አቤልን ያውላ ጥያቄዎች ጠይቄዋለሁ። ከኔ ጋር አብሮ መሆን እንደሚፈልግ፣ ምን አይነት ግንኙነት እንዲኖረን እንደሚፈልግ፣ ስላለፈም ህይወቱ ስለ ሶሊያናም ጠይቄዋለሁ። ሶሊያናም የሰራችው ቪዲዮ አለ። ብዙ ነገር አይቼ ነበር። እኔ ከአቤል ጋር ለመሆን ከአቤል ጋር ጊዜ ለማሳለፍ ወስኜ ነበረው። ዛሬ ላይ ግን እንዴት ነው ሰማይና ምድር ነው የሆነብኝ። የነገረኝ ነገርና ያወራነው ነገር ጭራሽ አይመሳሰልም። አሁን ላይ እየተከወነ ያለው ነገር ምንም የማይመስል ነገር ነውና በምን አይነት መንገድ መቀጠል እንዳለብን እውነት ከሶሊያና ጋር ጊዜ ማሳለፍ እንደሚፈልግ ሁሉም ነገር ዛሬ በመከራም ቢሆን ስልክ አንስቶልኛል። እመጣለሁ ብሎኛል እና አስጨንቄዋለሁ ላገኝህ። በእርግጥ በሄርሜላ ጉዳይ የደወልኩለት ነው የመሰለው። ስለ አብርሃም
ማውራት ነገር አለ ብዬ ነው የጠራሁት። ምክንያቱም መጨቃጨቅ አይፈልግም። አሁን ላይ ስለኔና ስላንተ ወይም ስለ ሶሊያና ነው ላወራክ የምፈልገው ብለው በእርግጠኝነት ላይ መጣ ይችላል። ምክንያቱም አሁን ላይ መጨቃጨቅ አይፈልግም። እኔም መጨቃጨቅ ፈልጌ አይደለም፣ ግን ደግሞ እንዴት ነው በተስፋ የሰው ልጅ ሴት ልጅ ነኝ። በተስፋ መቀጠል የምፈልገው ነገር የለም። ቀጥታ ጠይቄው ያለውን ነገር ከሱ ጋር አውርቼ ነው እኔም ህይወቴን መቀጠል የምፈልገው። ከሷ ጋር መሆን ፈልጎ ከሆነ ከሷ ጋር እንዲሆን። ሰላም ነው? እንዴት ነህ? አለን። በሰላም ነው? ወቻክሮሽ ይጥላሽ ነው? በሰላም ነው። እንዴት ነህ? አለን። ምን አዲስ ነገር አለ? ምንም የለም። አንዳንድ ነገሮች ለማስተካከል እየሞከርኩ። እሺ ጊዜን አልሻማክ። ዛሬ የጠራውክ ስለኔና ስላንተ በግልጽ እንድናወራ ስለፈለኩ ነው። በእርግጥ ስለ አብርሃም ብዬ ነው የጠራውክ፣ ግን ደግሞ በግልጽ ስለ ሁለታችን በመሀላችን ስላለችውም ስለ ሶሊ ያለውን ነገር በግልጽ እንድትነግረኝ ስለምፈልግ ነው ዛሬ እንደዚህ አቻኩዬ እንድታገኘኝ የጠራውክ። የጠራሽኝ እኮ ስለ ሄርሜላና ስለ አብርሃም እንድናወራ እንጂ ስለ እኔና ስለ አንቺ እንድናወራ አይደለም ማርታ። በቃ ማለት እንድናወራ የምፈልገው ካንቺ ጋር ስለ ሄርሜላ ወይ ደግሞ ስለ አብርሃም እንጂ ስለ እኔና ስለ አንቺ ባናወራ ደስ ይለኛል። አሁን ላይ አንቺ ላይ በጣም ብዙ ያዘንኩት ነገር አለ። እሱን ወደፊት ምናልባት ላስረዳሽ ወይ ደግሞ ልነግርሽ እችላለሁ። አሁን ልናገር አልችልም። ግን አሁን የምታወሪኝ ከፈለግሽ ልታወሪኝም ከፈለግሽ ስለ እኔና ስለ አንቺ ሳይሆን ወይ ደግሞ ስለ ሶሊያና ሳይሆን ስለ አብርሃምና ስለ ሄርሜላ ብለሽ ነው የጠራሽኝ። ስለነሱ እንድታወሪኝ ብቻ ነው ፈልገው ማለት ነው። እኔ ዋስቼ ለመጥራት ፈልጌ አይደለም አቤል። ስለ አብርሃም ወይም ስለ ሄርሜላ አውራ ካለው ብዬ እየጠራውክ አመሰግናለሁ። በመጀመሪያ ደረጃ እህቴ ጎን ስላለክ ለእህቴ ስለተከራከርክላት ቀኝ እጇ ሆነ ብዙ ነገር ስላደረግ በጣም ነው የማመሰግንህ። በዚህ አጋጣሚ ክበርልኝ። ግን ደግሞ ሁለታችን የጀመርነው እህትሽ አጠገብ በመጀመሪያ አንዴ ይቅርታና እህትሽ አጠገብ ይንኩት ሄርሜላ አጠገብ ይንኩት ምናልባት ካንቺ በፊት ሄርሜላን በጣም አውቃታለሁ። ንጹህ ሰውና ምንም ውስጧ ላይ ምንም የሌለ ሰው እንደሆነች ስለማውቅ እና ከእውነት አጠገብ ነው፣ ከእህትሽ አጠገብ አይደለም ይንኩት፣ ከእውነት አጠገብ ነው። እና ደግሞ ሄርሜላ ለኔ እህቴ ነች፣ ከእህቴም በላይ ነች። ስለዚህ እህቴ ምናምን ማለት በሆነ ነገር ባንያያዝ ጥሩ ነው። እህትሽ ነች አውቃለሁ። ግን ደግሞ መሆን ስላለብኝና ንጹህ ሰው ስለሆነች እውነተኛ ሰው ስለሆነች ነው አጠገቧ የሆንኩት እና ለዛ ነው ማለት ነው። እንዴት ማለት? እሺ እኔ እኮ ብዙ እየተረዳሁት ያሉት ነገሮች አሉ አቤል። ግን ደግሞ አጠፋሽ የምትለኝ ነገር ወይም ደግሞ ማርታ እንዲ አድርጋለሽ የምትለው ነገር ካለ ግልጽ አድርገህ ብትነግረኝ ደስ ይለኛል። እኔ እስከማውቀው ፈጣሪም እስከሚያውቀው እኔ አንተ ላይ ምንም ያደረኩት ወይም ደግሞ ምንም የደበኩ ነገር ምንም ነገር የለም። እንደዚህ ከኔ የሚያሸሽ ወይም ከኔ ሊያርቅ የሚችል ነገር ምንም ነገር የለም ብዬ ነው የማስበው። ግን ደግሞ ላይፍህን ልትመርጥ ትችላለህ። ሳታውቀው ይሆናል ከኔ ጋር የሆንከው ወይም ደግሞ ተሳስተ መጀመሪያ ፈልገህ ነገር ላይ ግን ቆመ ብለህ ስታስብ ነገሮች እንደማይሆን አስበህ ሊሆን ይችላል። እሱም ነገር ከሆነ ደግሞ እኔ ግልጽ አድርገህ እንድትነግረኝ ነው ዛሬም የጠራሁት። እኔ እየተሰማኝ ያለው ስሜት እንዲሰማክ አልፈልግም። በጣም ደብሮኛል። በጣም ከፍቶኝ ነው ያለሁት። ከብዙ ሰው ጎን ላይ አይደለሁም። ሄርሜላም ጋር የተገኘው አይደለም፣ ብዙ ሰው ጋር አይደለሁም። ይሄ ነገር ደግሞ የተፈጠረ ያለው አቤል እኔ በጣም አሁን ላይ በጣም ድብርት ላይ ነው ያለሁት። ተጨናንቄ ያለው ባንተ በኩል ምን እየተፈጠረ እንደሆነ እንኳን አላቅም። አንተም ደግሞ ልትነግረኝ ፈቃደኛ አይደለም። እኔ ሶሊያና ጋር ስትሄድ የመሰለኝ ነግረኸኝ ነው የሄድከው። ምንም ነገር ሳይፈጠር ሄድክ። ለመጠየቅ አልከኝ፣ እሺ አልኩኝ። ግን ደግሞ ባየሁት ቪዲዮ ነው
ተነስቼ ከአዲስ አበባ ተነስቼ ቡታጀራ የሄድኩት ለማንም ሳልናገር ነው። አንተ ጋር ሄጄ ነገሮችን ለመፍታት የወሰንኩት ግን ደግሞ ጭራሽ በማላቀው መንገድ ትላንትና ዛሬ የተለያየ ሰው ሆነህ ነው የጠበቀኝ። ያ ነገር ደግሞ በምን አይነት መንገድ ነው እኔ እናንተ አሁን መቀጠል ያለብን? ከሶሊያናስ ጋር ያለህ ግንኙነት ምን አይነት ግንኙነት ነው? ስለ ሶሊያና ታዩና ማለት አንቺ እኔና አንቺ ሌላ ነገር ውስጥ ባንገባ ደስ ይለኛል። ወይ ደግሞ ከእህት ሼርሜላ ጋር እህትና ወንድም ስለሆንኩ ከሚኪያስም ወንድሜ ስለሆነ እና ከአንቺ ጋር ደግሞ ኖርማል ጓደኛሞች ሆነ እንደ በፊቱ በሰላም መቀጠል ከቻልን አብረን እንሆናለን። ካልቻልን ግን እኔና አንቺ ያው ብዙም ሌላ ነገር እንደ በፊቱም ባንገናኝ እንደ በፊቱም ጊዜ ባናሳልፍ ደስ ይለኛል። ምክንያቱም ይሄንን ምክንያት ለምን እንደሆነ የሆነ ጊዜ ላይ ምን አድርሽ ይሆናል። አሁን ትንሽ የሚከብድ ነገር ውስጥ ነኝ ማርቲ፣ ገብቶሻል? ምናልባት አሁን ላይ በጣም የማስፈልጋት ለእህትሽ ነው። እህትሽ አጠገብ መሆን እፈልጋለሁ። ብዙ ነገር እየተፈጠረ ነው እሷ ጋር። እሷ ምንም ነገር እንድትሆን አልፈልግም፣ ሄርሜላ ማለት ነው። ምንም ነገር ውስጥም እንድትገባ አልፈልግም። ከሷ በፊት ነው መቆም ፈልገው፣ ከኋላ ሳይሆን በፊት ነው መቆም ፈልገው። ከሷ ጋር የትኛውም ነገር መጋፈጥ ስለምፈልግ አሁን ያለችበት ነገር በጣም የሚያስጠላ ነገር ውስጥ ስለሆነ ከሷ ጋር መሆን ፈልጋለሁ። አንቺም ደግሞ እንደ ኖርማል እንደ በፊቱ ሳንሆን እኔና አንቺ እንደ ኖርማል እኔ አንቺ ሚኪ ሆነን ሄርሜላ ሆነን ነገሮች ለማስተካከል ከሄድን እሺ። ግን ደግሞ ሌላ ነገር እንደ በፊቱ ጊዜ ማሳለፍ ይከብደኛል። ይህንን ነገር ደግሞ የሚያልኩበት ምክንያት ምናልባት ላንቺ ልናገር እችላለሁ ወይ ደግሞ ይቅርቤ ሰው የምትዩን ሰው ከሱ ጋር ሆኜ ላናገርሽ እችላለሁ። አሁን ግን የሚከብድ ታይም ውስጥ ነኝ። ለዛ ነው ማነው እናወራም ያልፈለጉት። ለዛ ነው ቴክስትም እየተላላከን ያለው ነው። ለዛ ነው እየተደዋወልም ያለው ነው። ይሄንን አሁን ያለንበት ነገር ግልጽ አድርገህ ለምን አትነግረኝም? አቤል፣ የሚያስጨንቅህ ጉዳይ ካለ በእኔ ጉዳይ ላይ ከኔ ጋር አብረህ እንድትሆን እንዳትፈልግ ያደረገህ ጉዳይ ካለ ብትነግረኝ ደስ ይለኛል። ምክንያቱም እኔም ያለ ምክንያት ምን አጥፍቼ ይሁን ምን አስከፍቼ ይሁን በሚል ሰበብ በጣም መጨነቅ አልፈልግም አቤል፣ እውነት ለመናገር ግን ደግሞ የሰው ልጅ አንተ አሁን ከኔ ጋር መሆን ባትፈልግ አላስገድድህም። ግን በምን አይነት መንገድ ነው ከኔ ጋር መሆን ሳትፈልግ በፊት ከነበረች ጓደኛ ጋር እንደ አዲስ መቀጠል ማውራት እንኳን አትፈልግ ከነበረው ሰው ጋር ዛሬ ላይ ድጋሚ ሄደህ እዛ ጋር አብሮ መሆን መፈለግ ማለት ለኔ ጥያቄ ይፈጥርብኛል። እኔ እንደውም ልክ አይደለህም ጤነኛ አይደለህም ብዬ ነበር አስቤ ነበረው። ግን ጤነኛ ባትሆን ኖሮ ደግሞ ዛሬ ላይ መተህ እውነቱን አትናገርም ነበር። እዚህ ፊት ለፊት ላይ ወጥተህ ከሄርሜላ ጋርም ሆነ ያለውን ነገር እያንዳንዱ ነገር ታስታውሳለህ። አንተ ሁሉም ነገር ነው ተናግረህ እዚህ ጋር እውነትን እያወጣ ነው ያለው። በእንደዚህ አይነት መንገድ ደግሞ አንተ ታመህ ነበር ወይም ጤነኛ አይደለህም ማለት አልችልም አቤል። እኔንም ብትረዳኝ በጣም ደስ ይለኛል። እያስጨነቅኩ ከሆነ በጣም ይቅርታ። አንተ ማስጨነቅ ፈልጌ አይደለም። አሁንም አንተ ማስጨነቅ አልፈልግም። ግን ለኔም አስብልኝ። ብዙ ነገር ብለኸኝ ነበር፣ ቃል ገብተህልኝ ነበር። በሰዎች ፊት ደስተኛ አድርገህ እንደምታቆመኝ ቃል ገብተህ ነበርና ያን ቃላቶችህ እንደዚህ ልታጥፍ የቻልክበት መንገድ ነው እየጠየቅኩ ያለሁት አቤል። ምን ሆነሃል? ምንም አልሆንኩም። ምናልባት ሌላ ቀን ልናገርሽ እችላለሁ። ካሁን በኋላ ግን ማለት ነው አብርሃም ወይ ደግሞ ስለ ሄርሜላ ብለሽ ባጠሪኝ ደስ ይለኛል። ወይ እኔ እናንተ ማውራት አለብን ምናምን ብለሽ ብጠሪኝ ደስ ይለኛል። ስለዚህ ከዚህ በኋላ ስለኔና ስላንቺ የሆነ ጊዜ ላይ ብናወራ ይሻላል። አሁን ግን ያለብን ችግሮች ስለ ሄርሜላና ስለ አብርሽ ነው። እሱን እናስተካክል። ከጎኔ ሆነሽ ወይ ደግሞ ሚኪያስም ከጎናችን ሆኖ ነገሮችን ለማስተካከል ከሄድን መልካም። ግን ደግሞ አንቺ ምናልባት የድሮ ስሜትሽን ከኔ ጋር እንትን እያደረግሽ ከሆነ አይመጣም። ሻንጤ ልጠይቅህ፣ ከሶሊያና ጋር አብረን መሆን ትፈልጋለህ? እሱን አሁን ልናገር አልችልም። ከሶሊያና ጋር ሆናሉን አሁን ልናገር አልችልም ማርታ። ማለት የጊዜው መሄድ ምን አስፈላጊነት አለው?
ዛሬ ነው አይደለ ነገን የሚያስታውሰን። ካንቺም ለምን እንደራኩ ካንቺም ጋር አሁን ላይ ለምን መሆን እንዳልፈለኩ ምን አግርሽ ይሆናል። አሁን ግን የምናገርበት ታይም አይደለም። አንቺ እኔ ላይ እንደዚህ ታደርጊያለሽም ብዬም አላቅም፣ ወይ ደግሞ እንደዚህም ተዋሽኛለሽ ብዬ አላቅም። ካንቺ እንደዚህ የራኩበት ምክንያት ሶሊንም የመረጥኩበት ከሶሊ ጋር መሆን እሆናለሁ ያልኩበት ምክንያት ምናልባት የሆነ ጊዜ ላይ ልነግርሽ ይችላል። አሁን ላይ ግን ልነግርሽ አልችልም እኮ። ምን አይነት ወሬ ሰምተህ ነው አቤል? ከኔ ያየኸው ነገር እኔ ያደረኩት ነገር እንደሌለ 100% እርግጠኛ ስለሆንኩኝ አቤል፣ አሁንም ቢሆን ከሰው ነው የሰማኸው። ወሬ ሰምተህ ሊሆን ይችላል፣ የሆነ ነገር ተደርጎ ነግረውክ ሊሆን ይችላል። ምክንያቱም ይሄን የምልህ ደግሞ አቤል እኔ ምንም ነገር እንዳላደረኩኝ በጣም እርግጠኛ ስለሆንኩ ነው። ምክንያቱም እኔ የእህቴን ደስታ ካንተ ጋር ሆኖ ስለ እህቴ ማሰብ ብዙ መጥፎ ጊዜያቶችን አሳልፈናል አብረን ሆነን። በዛ ፍጥነት ግን እኔ እህቴ እንደዛ ሆና አንተ ላይ እንኳን የሆነ በደል የማደርስ አይነት ጊዜ ላይ አልነበርኩም። አመቺ ጊዜ ላይ እንኳን አልነበርንም አይደል አቤል? የራሴን ህይወት ራሱ ይዤ እንደገና አንተን የሚያስከፋ ነገር ማደርግበት ጊዜ አልነበረም። ይሄ ነገር የሰው ወሬ ነው። የሆነ ነገር ብለውክ ሊሆን ይችላል። አሁንም መናገር ያልፈለግከው የሰው ወሬ ስለሆነ ነው። አይተህ የሆነ ነገር አድርጌ ቢሆን አቤል ዛሬ ላይ ፊት ለፊት ትነግረኝ ነበረ። እኔም ደግሞ ውስጤ ስለሚያውቀው ይሄን አክል ተጨኘክ ላወራክ አልችልም ነበረ። ምን አይነት ወሬ ሰምተህ ነው? ከማንስ ነው? ምን ያክል ብታምነው ነው እንደዚህ አይነት ውሳኔ ልትወስን የቻልከው? እሺ አንዴ ለመጨረሻ ጊዜ አንድ ጥያቄ ልጠይቅ አቤል። ሶሊያናን የቀረብካት በሄርሜላና በአብርሃም ጉዳይ ነው ወይስ ፈልገህ ነው ሶሊያናን ልትቀርባት የቻልከው? ሶሊያናን የቀረብኳት በሄርሜላና በአብርሽ ጉዳይ አይደለም። እኔ ራሴ ፈልጌ ነው ሶሊያናን የቀረብኳት። በአብርሽና በሄርሜላ ጉዳይ ሊሆንም አይችልም። እኔ በራሴ መንገድ ነው የአብርሽና የሄርሜላ ጉዳይ ላስተካክል የሞከርኩት። ምክንያቱም ሄርሜላ ንጹህ ሰው ነች፣ ምንም እንዳላረገች ስለማቅ ማለት ነው። እና በሐሰትም እየፈረዱባት ስለሆነ ነው። ሶሊያናን ግን ፈልጊያትና ፈልጊ ያደረኩት ነገር ነው። ሻቤል ሶሊያናን አንተ ፈልጋ አድርገ ከሆነ እኔ እዚህ ጋር ምንድን ነኝ አቤል? ቢያንስ ሻይኒን እያየህ አውራኝ አቤል። ምንድን ነው የተፈጠረው ነገር? ማርቲ በቃ አሁን እሱን ማወራበት ታይም አይደለም። በቃ ሶሊያናን ፈልጌ ነው ያወራኋትም ያገኘኋትም አልኩሽ። እና አሁን ማድረግም ካለብን ስለ ሄርሜላና ስለ አብርሽ ጉዳይ ነው አንዳንድ ነገሮች ማድረግ ያለብን። ካንቺ ጋር በኖርማሊ ከኔ ጋር መቀጠል ከፈለግሽ ትቀጥያለሽ። ግን ደግሞ እንደ በፊቱ አቤል በምን አይነት መንገድ ነው አሁን አንተን አምኜ ከዚህ በኋላ ድጋሚ ለጓደኝነትም እኮ መታመን ይጠይቃል አቤል። ዛሬ ላይ ግን ትላንት ደህና የነበርክ ልጅ በደቂቃ ልዩነት እኔን ማግኘት እኔን ማውራት ከኔ ጋር ጊዜ ማሳለፍ እንኳን ማትፈልግ ልጅ ነገ እንዴት ብዬ ነው ካንተ ጋር ጓደኛ እንኳን መሆን የምችለው? እንዳልኩሽ ነው ብዙ ነገር እያደረኩት ያለሁት ለሄርሜላና ለአብርሽ ስል ነው። እና ደግሞ የእውነት ደግሞ ሶሊን የእውነት ፈልጊያት ነው። በቃ ለሌላ ነገር አይደለም። በዚህ ሰዓት ሶሊ ለኔ ብዙ አስፈላጊ ሰው ነች። በሌላ ነገር ሳይሆን በቃ በኖርማል ብዙ ነገር አድርጌ ያለው እሷ ቀንታ ምናምን ወደኛ እንድትመጣ ምናምን ብዬ ማለት ነው። ለዛ ከኔ ጋር ያሳለፍከው ነገር ሶሊን ወደ አንተ ለማምጣት እኔ ማስቀኛ ወይም ጊዜ ማሳለፊያክ ነበርኩ አቤል? እንደዛ አይደለም። ትክክለኛ ስሜቴን ስላልነገርኩሽ ነው። አሁን ግን ብዙ ጭንቀት አለብኝ ገና የእህቴም የሄርሜላ ጉዳይ ብዙ ነገ ማስተካከለው ነገር አለ። ያለ ስም ሰጥቷት እየተሰደበችበት ያለበት ታይም ነው። አብርሃምም እንዳየሽው እኛን ሊያምነን ያልቻለበት ምክንያት ነው። እና ስለዚህ እውነቱን በዚሁ ብናገር ይሻላል ማለት ምናልባት በኖርማሊ ጓደኝነት አብረን መቀጠል ከቻልን እንደ በፊቱ እኔም አብርሽ ወደኛ መመለሱ አይቀርም። እኔም አብርሽም አንቺም ሚኪያስም ሄርሜላም ሆነን በኖርማል እኔና አንቺ በኖርማል ጓደኝነት መቀጠል ከቻልን እንቀጥላለን። ግን ደግሞ እንዳንቺ ካንቺ ጋር እንደ በፊቱ መሆን አልችልም። እያደረኩትም የነበረው ነገር ከሶሊ ጋር የእውነት ነው፣ እየዋሸው ምናምን አይደለም፣ የምሬ ነው። ምናልባት ከዛ በፊት እያደረግን የነበረው ሶሊ ቀንታ ነገሮችን አስተካክላ ወደ እኔ ትመጣለች በማለት ነው።
አሁን ግን ያለውን ነገር ላስረዳሽ ብዬ ነው ዛሬ የመጣሁት። በጣም ይቅርታ እንደዚህ ስልሽ በጣም የሚያስከፋና የሚያስደብር ነገር ነው። ግን ደግሞ እውነቱን መናገር ስላለብኝ ነው አሁን እውነቱን እየነገርኩሽ ያለሁት። ለሄርሜላና ለአብርሽ ጉዳይ አይደለም ሶሊን የቀረብኳት። ትክክለኛ ስሜት ፈልጌና ፈቅጄ ነው ያደረኩት ከሶሊ ጋር። እውነት እዛ የምታያቸው ነገሮች ምናምን እንዳለ ልክ ነው። ድሮም ከሶሊ ጋር የተጣላሁት የተለያየሁት በሩታ ጉዳይ ነበረ። አንተም እኮ አሁን ከኔ ጋር ያደረከው ነገር እንደዛው ነው አቤል። አሁንም ነገሮችን ሌላ ነገር ሶስተኛ ወገን አስገብተ እኔ አቤል አሁንም ቢሆን ደጋግሜ ጠይቄያለሁ። መጀመሪያ ላይ ሶሊን ወደ አንተ ህይወት ለማምጣት ብዙ መንገድ ነበረ። እዚህ ጋር ግን የራስን ህይወት እያስተካከል የሰውን ህይወት እያበላሸ ነው። ያንተን ህይወት ማስተካከል የምችለው ወይም ሶሊያን ወደ አንተ ህይወት የምታመጣት እዚህ ጋር የኔን ህይወት አበላሽተ ነው። በሄርሜላ ጉዳይና በአብርሃም ጉዳይ ስላደረከው ነገር በጣም አመሰግናለሁ አቤል። ግን ደግሞ እኔ ከኔ በላይ ሶሊያን አንተ አስፈልጣታለህ ብዬ አስቤም አላቅም ነበር። ምክንያቱም አቤል በከፋ ጊዜ ባዘንክ ጊዜ ከጎን ሰው በሚያስፈልግ ጊዜ አብሬክ ነበርኩኝ። ያ ሁላ ነገር ረስተከው ነው አቤል ዛሬ ላይ ሶሊያና ነው የመረጥከው። እኔ ህይወቴን በጣም ነው ያበላሸው አቤል። በጣም አምኜ ነበር፣ በአንተ ተስፋ አድርጌ ነበር። አንተ እንደዚህ አይነት ነገር ታደርጋለህ ብዬ አስቤም አላቅም ነበር። ላንተ ብዙ ነገር ነበር የምሆንልህ።